የማንነት ቀውስ ባጋጠማቸው ሚሽነሪዎች ወደ እስልምና ከሚስተነዘሩ ትችቶች መካከል አንዱ ቻይልድ ሜሬጅ ነው። ይህን ጉዳይ በአጽንኦት መልስ ስንሰጥበት ብንቆይም በመልእክተኛው ሰለላሁ ዐለይሂ ወሰለምና በባለቤታቸው ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ መካከል በፍቅርና በፍላጎት የተፈጸመ ጋብቻ መሆኑን እስከ መጨረሻው ጥግ ስናስረዳ ከርመናል። ዛሬ ግን ይህን ጉዳይ በታሪክ ማህደር ስንኳትን ጉዳዩ የሳር ቤት ሆኖ በእሳት እንደመጫወት ሆኖ አግኝተነዋል። እንደ ግሪጎሪያን አቆጣጠር 2005 በማይክ አኩሊና እና ክሪስቶፈር ቤሊ Mother of the Church The Witness of Early Christian Women በሚል ርዕስ ስለ ጥንታዊ ክርስቲያን ሴቶች የሚያጠነጥነው መጽሐፍ ላይ እንደዚህ ይላል። The daughter who did grow up didn't have a long childhood. ሴት ልጅ ረጅም የልጅነት ጊዜ አልነበራትም። 12 was considered a marriageable age for a girl. 12 ዓመት የሴት ልጅ ጋብቻ ዕድሜ ነበረ። And as she reached that age, her father would start looking for some to take her off his hands. 12 ዓመት በሞላት ጊዜ አባቷ ከእጁ የሚወስዳትን ባል ይፈልግላታል። She had little choice in the matter. በዚህ ጉዳይ ላይ የእሷ ምርጫ ትንሽ ነበረ። Technically, Roman law required that she consent to a marriage. ቴክኒካሊ የሮማን ሕግ ልጅቷ በትዳሩ ጉዳይ ፍቃዷ እንዲጠየቅ ያዝ ነበር። But technically Roman law also required her to obey her father if he ordered her to consent, which made the consent father will. ቴክኒካሊ በሮማን ሕግ መሰረት እንዲሁ ልጅቷ አባቷን እንድታታዘዝ ያዝ ነበር በማለት ያስቀምጠዋል። በተጨማሪም Adolescent Sexuality and the Criminal Law በሚለው መጽሐፍ ላይ based on the Church and Roman Tradition መሰረት በማድረግ የአንድ ልጅ Age of Sexual Consent ሲያብራራ እንዲህ በማለት ይጠቅሳል። Essentially, based upon biological development, set it at 12 or 14, but continued to set the absolute minimum at 7 በማለት ያስቀምጠዋል። የአንድ ልጅ Age of Sexual Consent ከ7 ዓመት 14 ዓመት እስከ 12 ዓመት ድረስ በጋብቻም ሆነ ያለ ጋብቻን ይፈቅዳል ማለት ነው። እንደ ኢንተርናሽናል ቪው አንዲት ሴት ልጅ marriageable age ላይ ደርሳለች የምንለው ሜንታል ማቹር መሆን አለባት፣ እንዲሁም ደግሞ ኤዱኬሽናል ኤንድ ሰልፍ ኮንትሮል ሊኖራት ይገባል፣ ሜሬጅ ሪሌትድ ካፓሲቲም ሊኖራት ይገባል። በተጨማሪና ዋነኛው ደግሞ ኮንሰንት መሆን አለባት ተብሎ ይታመናል። ሰላም አለይኩም ወራህመቱላሂ ወበረካቱ።